ፒአርፒዎች በተለያየ ቦታዎች በተለያየ መንገድ ይሰራሉ። ኢፌክቲቭነታቸውን ለፒአርፒ የሚወስነው የፒአርፒ ኪቱና የፒአርፒ ማሽን ነው። በሬጉላር ሴንትሪፊዩጅ ላይ ፒአርፒ 5 ml ፕላትሌት ብናወጣ ኮንሰንትሬሽኑ እንደ ፒአርፒ ኪት ክሎዝ ሉፕ አንታይኮጉላንት ባለበት ኢፌክቲቭ ነው ወይ የሚባለው ጥያቄ ነው። ለቆዳ ላይ ለምሳሌ ሲደረግ ለትንሽ ጊዜ ቆዳ ያሳምርና ተመልሶ ውጤቱ ወደ ኋላ ይሄዳል ማለት ምንድነው? ያ ነገር በስታንዳርድ በሪሰርች በተጠናበት በራሱ ሲስተም ስናረገው ኢፌክቲቭነሱ ሪዛልቱ ኤክስፔክትድ የተደረገ ነው እና አሁን ለፒአርፒ ለፀጉር ስንሰራ ምን አይነት ፒአርፒ ኪት ነው የተጠቀምነው? በምን አይነት ሴንትሪፊዩጅ ነው? ዩዥዋሊ ስታንዳርድ የሆነ የፒአርፒ ኪት የራሱ ሴንትሪፊዩጅ አለው። በራሱ ሴንትሪፊዩጅ ስንጠቀም 5 ml ፕላትሌት ብቻ ቢወጣም ኮንሰንትሬሽኑ ነው ማተር የሚያደርገው። ምን ያህል ኮንሰንትሬትድ የሆነ አውጥቷል። ያ ኮንሰንትሬሽን ነው ሪጀነሬቲቭ የሚያደርገው ሴላችንን። ለዚህ የተጠቀምንበትን ኪት ማወቅ አለብን።